ሰላም እንዴት ናችሁ? በፍጹም እንዳታልፉት ይሄን ቪዲዮ። አያት ኮምፓውንድ ውስጥ 250 ካሬ ላይ የተሰራ እንዲህ አይነት ድንቅ አዲስ ቤት ለሽያጭ ወጥቷል። ጥራቱ፣ ዲዛይኑ፣ ቦታው ፍጹም ልዩ ነው። ቪዲዮውን እስከ መጨረሻው እያያችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ግቢው ስንገባ የመጀመሪያ የማርካችሁ ሰፊነቱ ነው። ለቤተሰብና ለእንግዶች የሚሆን እስከ 3 መኪና በምቾት የሚሰፊ ግቢ ያለው። እዚህ ጋር በተጨማሪ ጎኑ ላይ ትንንሽ አትክልቶችን ለመትከል የሚያስችል ቆንጆ ቦታ ተዘጋጅቶለታል። እሺ ቤተሰብ፣ አሁን ደግሞ ወደ ውስጠኛው ክፍል እንገባለን። የመግቢያው በር በራሱ በዘመናዊ ጥራት ባለው እንጨት የተሰራ ነው። ገና ስትገቡ የሚቀበላችሁ የብርሃንና የዲዛይን ውበት ደግሞ ይበልጥ ያስገርማቸዋል። ይህ ሰፊና እጅግ ማራኪ ሳሎን እንደምታዩት የወለሉ ማርበል ዲዛይን፣ የኮርኒሱ ላይቲንግ ስራ፣ የግድግዳው ሞዴሊንግ ውበት ለቤቱ ልዩ ግርማ ሞገስ ሰጥቶታል። ከፊት ለፊቱ ደግሞ ወደ ግቢው የሚያስወጣ ሰፊ ተንሸራታች የመስታወት በር እናገኛለን። አሁን ደግሞ ወደ ቤቱ ልዩ ክፍል ወደ ሆነው ወደ ኦፕን ኪችኑ እንለፍ። እንግዲህ ይህ ኪችን ምግብ መስራት ከቤተሰብ ጋር ማውራት ለሚወድ ሰው ይሄ ኪችን ፍጹም ነው። የዘመናዊነቱ ጥግ የሆነውን ኦፕን ኪችን አየር የሚያስገባ ሰፊ መስኮትና በጥራት የተገጠሙ ካቢኔቶች አሉት። እዚሁ ሳሎኑ አጠገብ ለእንግዶቻችሁ የሚሆን ቆንጆ የመጸዳጃ ቤት አለ። እስኪ በጀርባ በሰርቪስ በኩል ያሉትን ነገሮች አይተን እንመለስ። ለቤት ውስጥ ለሰራተኛም ሆነ ለቤተሰብ እጅግ አስፈላጊ የሆነ የውጭ ማጠቢያ ቦታ ይህንን ይመስላል። ጽዱና በጥራት የተሰራ ነው። እዛው በጀርባ በኩል ሳንወጣ እንግዲህ ሰፊውና ሁለተኛውን ወጥ ቤት እያየን እንገኛለን። ለከበዱ ምግቦች መስሪያ የሚሆን ሰፊ ካቢኔትና ጥቁር ግራናይት ካውንተር ቶፕ አለው። በቂ አየር ዝውውር ባለው መስኮት በቂ ካቢኔት እንደምትመለከቱት ተገጥሞለታል። እዚሁ በጀርባ በኩል ሁለት የሰርቪስ ክፍሎችና አንድ የመጸዳጃ ቤት እናገኛለን። ለሰራተኛም ሆነ ለተለያዩ የቤት ውስጥ ስራዎች ሙሉ በሙሉ የተሟላ ክፍል ነው። ሌላው እና ወሳኙ ነገር የሚያስፈልገው የበግ ቦታ እንደምትመለከቱት ተሰርቶለታል። እንግዲህ የመሬት ላይ ክፍሎቹን ጎብኝተን ጨርሰናል። አሁን ደግሞ ደረጃውን ወጥተን ወደ አንደኛ ፎቅ እንሄዳለን። እንደምታዩት ደረጃው እጅግ በሚያምር ግራናይት ድንጋይ በዘመናዊ የመስታወት እጀታ የተሰራ ነው። መካከለኛ ወለል ላይ ስንደርስ ሰፊና ይበልጥ ብርሃን ያለው ቦታ እናገኛለን። ወደ አንደኛ ፍሎር ስንወጣ 3 መኝታ ቤቶችን እናገኛለን። እዚህ ጋር የማሳያችሁ ዋናውን ወይም ማስተር ቤድሩሙ ነው። ሙሉ በሙሉ በዘመናዊ መብራቶች ያሸበረቀ የቲቪ መደርደሪያ የተዘጋጀለት እና ወደ ውጭ የሚያስወጣ ሰፊ በረንዳ ያካተተ አስደናቂ ክፍል እናገኛለን። እዚሁ ዋናው መኝታ ክፍል ሳንወጣ የማስተሩ ትልቁ ድንቁ ክፍል ይሄኛው እጅግ ሰፊ ወኪንግ ክሎዜት፣ ሁሉንም አልባሳት፣ ጫማዎችና ጌጣጌጦች በምቾት ለማስቀመጥ የሚሆን በቂ ቦታ አለው። በውስጡ መብራት ያጌጡ የብርጭቆ ካቢኔቶችና መሀል ላይ ያለው ቆንጆ አይስላንድ ክፍል ልዩ ዘመናዊነትን ሰጥተውታል። በዛው በልብስ መቀየሪያ ቦታችን አድርገን አሁን ደግሞ የዚሁ የማስተር ቤድሩሙ እጅግ ዘመናዊ መታጠቢያ ቤትን ለሁለት ሰው የሚሆን 2 መታጠቢያዎች፣ ለብቻው የተከለለ ዘመናዊ የሻወር ቦታና ሙሉ በሙሉ በማርበል የተሸፈነ ግድግዳና ወለል አለው። እንደምትመለከቱት ሻወር ቤቱ እጅግ በጣም ሰፊ ነው። የምንፈልገውን ነገር ተጨማሪ ካለ መግጠም እንችላለን። እዛው አንደኛ ፍሎር ከማስተር ቤድሩማችን ፊት ለፊት ማራኪ የሆነ የቤተሰብ ረፍት ቦታ እናገኛለን። በቆንጆ የእንጨት ክፋይ የተከበበ በቂ ብርሃንና የኮርኒስ መብራት ያለው በጣም ምቹ ቦታ ነው። እዚሁ አንደኛ ፍሎር ላይ እንግዲህ ተጨማሪ 2 መኝታ ቤቶች እናገኛለን። እነዚህ ክፍሎች ለቤተሰብ አባላት ወይም ለእንግዳ ታስበው በከፍተኛ ጥራት የተሰሩ ናቸው። እንደምትመለከቱት እያንዳንዱ ክፍል የራሱ የተገጠመ ቁም ሳጥን አለው። ቦታው እንዳይጠብ ተደርጎ በዘመናዊ መልኩ የተሰራ ነው። ከዛ በተጨማሪ ሁለቱም ክፍሎች የራሳቸው የግል መታጠቢያ ቤት አላቸው። በውስጣቸውም ጥራት ያለው የመስታወት ሻወር በዘመናዊ ቧንቧ እቃዎችና የማርበል አጭራር የተካተተባቸው ናቸው። ውድ የሰበር ቤቶች ቤተሰቦች፣ አሁን ደግሞ ወደ ሁለተኛ ፎቅ እንውጣ። ደረጃው ጥራት ባለው ማርበልና በዘመናዊ የመስታወት ሃንድሬል ያጌጠ ነው። ቀና ብላችሁ ስታዩ ደግሞ ደረጃው መሃል ላይ የተንጠለጠለ ውብ ቻንድለር ለቤቱ ልዩ የቅንጦት ስሜት ሰጥቶታል። ውድ የሰበር ቤቶች የቲክቶክ ቻናል ቤተሰቦች፣ ይሄ ቤት እንግዲህ ከዋናው አስፓልት 80 ሜትር ገደማ ነው የሚገባው። እጅግ በጣም ቅርብ ነው። ሰፈሩ 24 ሰዓት የሚጠበቅ ጌትድ የሆነ ኮምፓውንድ ውስጥ የሚገኝ ነው። ሌላው የዚህ ቤት ልዩ ገጽታ የብርሃን አገባቡ ነው። እንደሚመለከቱት እያንዳንዱ ክፍል ሰፋፊና ረጃጅም መስኮቶች ስላሉት ቀኑ ሙሉ በሙሉ የተፈጥሮና የፀሐይ ብርሃን በበቂ ሁኔታ ያገኛል። ክፍሎቹን እጅግ ሞቅ ያለና ሰፊ ያደርጋቸዋል። የዚህ ቤት ሌላው አስደናቂ ነገር የክፍሎቹ ብዛትና ጥራት ነው። በጠቅላላው 6 መኝታ ቤቶች ሲኖሩት እያንዳንዱ ክፍል የራሱ መታጠቢያ ቤትና የልብስ ቁም ሳጥን አለው። የትኛውም የቤተሰብ አባል ወይም እንግዳ የራሱን ነጻነትና ምቾት አግኝቶ የሚኖርበት ድንቅ አቀማመጥ ነው። አሁን ደግሞ የዚህም ቤት ትልቅ የቅንጦት ደረጃ ወደምናይበት ልዩ ክፍል እንለፍ። እዚህ ጋር ሙሉ በሙሉ ከእንጨት የተሰራ ዘመናዊ ሳውና፣ የራሱ ስቲም እና አጠገቡ ዘመናዊ የመስታወት ሻወር ተገጥሞለታል። ከከባድ ውሎ ውጥረት በኋላ ቤቱ ውስጥ ሆነው ዘና የሚሉበት ፍጹም የሪዞርት ያህል ምቾት የሚሰማውት ቤት ነው። እንግዲህ ይሄ ቤት አጠቃላይ እዚህ ጋር ደግሞ እጅግ ሰፊና ዘመናዊ የጣራ መብራቶች የተገጠሙለት ተጨማሪ ክፍት ቦታ እናገኛለን። ይህን ክፍል እንደ ፍላጎቶ ለግል ጂም፣ ለሁለተኛ ሳሎን ወይም ለመዝናኛ ክፍል መጠቀም ይችላሉ። የራሱ ትልቅ በረንዳና አስደናቂ የተፈጥሮ ብርሃን አለው። በመጨረሻም እጅግ ማራኪ የሆነ ከፍተኛ የመዝናኛ ቦታ ሰፊ ቴራስ እናገኛለን። ምሽት ላይ ከቤተሰብ ጋር ዘና ለማለትና ቡና ለመጠጣት ወይም ድግሶችን ለማዘጋጀት ፍጹም የሆነ ክፍት አየርና አስደናቂ የአካባቢው እይታ ያለው ቦታ ነው። የዚህ ቤት ዋጋ 85 ሚሊዮን ብር ይባላል። ከስር በምናስቀምጥላችሁ ስልክ ቁጥር ደውሉልን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።